ሰላም እንደምን አላችሁ? ዛሬ በዚህ ቪዲዮ እንዴት ኮድ ብሎክ ሶፍትዌር እና ዴቭ ሲ++ ሶፍትዌር እንዴት እንደምንጭን እናያለን። ሁለት አይነት ያጨጫን ስታይሎች ይኖራሉ። አንደኛው ምንድነው ኮድ ኤዲተሮችን በመጠቀም ኮምፓይለሮችን አድ ማድረግ ነው። ሁለተኛው ደግሞ አይዲዎችን በመጠቀም ኢንስቶል ማድረግ ነው። ኮድ ብሎኮች እና ዴቭ ሲ+ የሚመስሉ ሶፍትዌሮች አይዲ ስለሆኑ በውስጣቸው ኮምፓይለር አለ፣ ዳይሬክትሊ መጫን ነው። ዘን ሲ ፕሮግራም ዳይሬክትሊ ራን ማድረግ ይቻላል። ነገር ግን ኮድ ኤዲተር የምትጠቀሙ ሰዎች ለምሳሌ ልክ እንደ ሰብላይም ቴክስት፣ አተም ኤንድ ቪኤስ ኮድ የምትጠቀሙ ሰዎች ምን ማድረግ ይኖርብናል? ጂሲሲ ኮምፓይለር አድ ማድረግ ይኖርብናል። ሁለቱም የተለያየ አድቫንቴጅ ይኖረዋል፣ ዲስአድቫንቴጅ ይኖረዋል። የመጀመሪያው ብናይ ምንድነው ኮድ ኤዲተር ተጠቅመን እንዴት ኮድ ኮምፓይለሮችን ወይም ሲ++ ኮምፓይለሮችን ስንጭን በጣም ላይት ዌይት ነው የሚሆነው። መልቲፕል ላንጉጅ ፕሮጀክት ላይ ለመስራት ስንፈልግ እንደዚህ አይነት ኦፕሽኖችን እንጠቀማለን። አድቫንቴጁ ይሄ ነው። ለምሳሌ ቪኤስ ኮድን ጭነን ጂሲሲ ኮምፓይለር አድ ማድረግ ወይም አተም ጭነን ጂሲሲ ኮምፓይለር አድ ማድረግ ማለት ነው። ይሄ በጣም አድቫንስድ ለሆኑ ፕሮግራመሮች የሚመከር ነው። ሁለተኛው ኦፕሽን ግን ጀስት ሶፍትዌሮችን አይዲዎችን ብቻ በመጫን ኢንክሉዲንግ ኮምፓይለር ያላቸው ሲ++ ኮምፓይለር ያላቸው ስታንዳርድ የሆኑ አፕሊኬሽኖች ኦል ኢን ዋን የሆኑ ኤዲተር ኮምፓይለር ፕላስ ዲበገር ያላቸውን ጭነን ሲ++ ፕሮግራም ራን ማድረግ እንችላለን። ለምሳሌ ኮድ ብሎክ እና ዴቭ ሲ++ ከነዚህ አንዱ ነው ማለት ነው። እስኪ እኔ መጀመሪያ ኮድ ብሎክ እንዴት እንደምንጭን እኔ ዘን ኮድ ብሎክ ጋር እዚህ ጋር ስትመጡ ዳውንሎድ ሊንክ ያለው እሱን ክሊክ ማድረግ ነው የሚጠበቅባችሁ። እዚህ ጋር ኦፊሻል ዌብሳይቱ ነው ባይዘ ይሄ። እዚህ ላይ ስትመጡ ዳውንሎድ ዘ ባይናሪ ሪሊዝ የሚላለ እዚህ ጋር ክሊክ ማድረግ ነው የሚጠበቅባችሁ። ፕሮሞሽን እንዝጋው። እሺ ሁለት አይነት ቨርዥን አለው፣ 32 ቢት እና 64 ቢት ኦፕሽን አለው። ለላይነክስ ኦፕሬቲንግ ሲስተም ለማክ ለምትጠቀሙት የፈለጋችሁትን መምረጥ ትችላላችሁ። እኔ አሁን ዊንዶውስ ነው የምጠቀመው፣ 64 ቢት ኦፕሬቲንግ ሲስተም ነው። እናንተ 32 ከሆነ የ32ን ትመርጣላችሁ። ላይነክስ ከሆነ ለላይነክስ፣ ማክ ከሆነ ለማክ ሴሌክት ታደርጋላችሁ ማለት ነው። ለ32 ቢት የምንጠቀመው የትኛውን ነው? ይችንን ነው። እዚህ ጋር ምንም ኮድ ብሎክ 25.03 ሚን GW setup.exe እዚህ ጋር ዲስክሪፕሽን ካነበባችሁት include additional GCC and or G++ or G4train የሚባሉ ኦፕሽኖች ወይም እነዚህ ኮምፓይለሮች እዚህ ውስጥ አሉ ማለት ነው። እኛ ዳውንሎድ የምናደርገው ይሄንን ነው ማለት ነው። እንደዚህ ስታወርዱት ወደ ክሊክ ስታደርጉ ወደዚህ ወደ ሶርስ ፎርግ ነው የሚላችሁ ፎርዋርድ የሚያደርገው እናንተ እዚህ ጋር ዳውንሎድ የሚል ኦፕሽን አለ። እዚህ ጋር ራሱ ዳውንሎድ ይመጣላችኋል። ስታወርዱት እንደዚህ ነው የሚሆነው። 403 በዚህ ሰዓት 403 ሜጋባይት ነው። ትንሽ ከሆነ ምን ይጎለዋል ማለት ነው? ላይክ ኮምፓይለሮች ሊጎሉት ይችላሉ፣ የተለያየ ፊቸሮች ሊጎሉ ይችላሉ። እናንተ ቅድም ያሳያችሁ ሚን GW ያለውን ኦፕሽን ነው ዳውንሎድ የምታደርጉት ማለት ነው። እሺ ይሄንን ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ትሉታላችሁ እንደዚህ። እሺ ዳውንሎድ ስታደርጉት እንደዚህ ዳውንሎድ ሆኖ ይመጣላችኋል። እንየው እስኪ ከፍታ። እሺ ይሄ ነው። ይሄን ሶፍትዌሩን ዳብል ክሊክ ታደርጋላችሁ። ምንም የተለየ እንትን አይጠበቅባችሁም፣ የምትሰሩት ነገር የለም። ዳብል ክሊክ ስታደርጉት ይከፍታል። የስ ማለት ነው። እሺ ከዛ እንደዚህ ይመጣላችኋል። ኢንስቶል ማድረግ ትፈልጋለህ ይላል። ኔክስት ላለው አግሪ ላይሰንስ አግሪመንቱን አግሪ ማድረግ ነው የሚጠበቅባችሁ። ሌላ ኔክስት ማለት ነው እዚህ ጋር። ከዛ ቦታ ይጠይቃችኋል። እዚህ ላይ የት ነው የምትጭኑት ይላል። እኔ ሲ ላይ ነው እየጫነው ያለሁት። የፈለጋችሁ ቦታ እዚህ ጋር ሴሌክት አድርጋችሁ ይሄንን የፈለጋችሁት ቦታ ላይ ማስቀመጥ ትችላላችሁ። ፋይናሊ ኢንስቶል ማድረግ ነው። እኔ ስለጫነው ቦታ ኢንስቶል ማድረግ አያስፈልግም። እንደዚህ እንጭናለን ማለት ነው። ሁለተኛው ዴቭ ሲ++ ኮምፓይለሩን በማን አይዲም በተመሳሳይ መልኩ መጫን እንችላለን። እዚህ ጋር እንምጣና ዴቭ ሲ++ ብለን ሰርች እናድርግ። ሶሪ ዴቭ ሲ++ ማለት ይኖርብናል። ከዛ እዚህ ጋር መልሳችኋል። እዚህ ጋር ስትመጡ ይሄ ሊንክ ይኖራል።
ዳውንሎድ ኦሪጂናል ዴቭ ሲ++ ይሄን ክሊክ እናደርጋለን። ይሄ ወደ ሶርስ ፎርክ ነው የሚመራን። እዚህ ጋር ዳውንሎድ እያደረገ ነው። ኦልሬዲ ዳውንሎድ ሆኗል። እሺ የዚህን ሶርስ ፎርክ ሊንክ በትክክል የሚሰራውን እኔ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ብዙ ጊዜ የምታገኙት አይዲውን ብቻ ነው፣ ኮምፓይለሩ ከውስጥ ላይኖረው ይችላል። ትክክለኛውን የዚህን የሶርስ ፎርክ አድሬስ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ላይ መውረድ ትችላላችሁ። እንዲህ ካላችሁ ጠይቁኝ፣ ልክላችኋለሁ። ዴቭ ሲ++ ኢንክሉዲንግ ኮምፓይለር ኦፕን በለውና እዚች ጋር ዳብል ክሊክ ማድረግ ነው። ሌላ የተለየ ተአምር የለውም። የስ ትሉታላችሁ። እሺ እንደዚህ ይጠይቃችኋል። ምንድነው የሚለን? ይህን ሚኒማይዝ እናድርገው። እንግሊዘኛ ላንጉጅ ነው ወይም ተጠቀሙት ይላል። እንግሊሽ ኦኬ። ዘን ዋትስ ኔክስት ምን ይጠይቀናል? ላይሰንስ አግሪመንት ይጠይቀናል። አግሪ ማለት ነው የሚጠበቅብን። ምንም የተለየ ነገር የለውም። እዚህም ጋር ቲክም ደረግ ነገር ምናምን የለውም። ዲፎልቱ ራሱ በትክክል የተስተካከለ ነው። ኔክስት ትሉታላችሁ። እዛ የምትጭኑበት ቦታ ሎኬሽን ቹዝ ሎኬሽን ይላል። የምትፈልጉበት ቦታ እዚህ ጋር መምረጥ ትችላላችሁ። እኔ ሲ ላይ ነው የማያስገባው። ምንም ቀይረው ነገር የለም። ኢንስቶል ማድረግ ነው በቃ፣ የተለየ ነገር የለውም። እንደዚህ አድርገን ኮድ ብሎክ እና ዴቭ ሲ++ ኮምፓይል ማኑ አይዲዎችን እንደዚህ አድርገን እንጭናለን ማለት ነው። እሺ እኔ ስለጫኑት ኦልሬዲ ልዝጋው። አሁን እንዴት ኮድ ብሎክ እና ዴቭ ሲ++ ፕሮግራም ኢኒሻላይዝ እናደርጋለን የሚለውን እኔ መጀመሪያ እዚህ ጋር ሰርች በተኔ ላይ ልምጣና ኮድ ብሎክ ብዬ ልጻፍ። እንደዚህ ኮድ ብሎኩን ትከፍቱታላችሁ። ለመጀመሪያ ጊዜ ከሆነ የምትከፍቱት ትንሽ ዲሌይ ሊኖረው ይችላል። ቤዝድ ኦን ዮር ኮምፒውተር ፐርፎርማንስ ዲፔንድ ሊሆን ይችላል። እሱ የተለየ ነገር የለውም። ትንሽ እንታገስ። እንደዚህ ከፍቶልናል። ሲከፍተ ይህን ነው የሚመስለው። እዚህ ጋር የምታዩት ወርኪንግ ስፔስ ነው። የምትሰሩት ፎልደር ክሬት የምታደርጉት ፋይል እዚህ ጋር ይቀመጣል። ፋይል ክሬት ለማድረግ ፕሮጀክት ክሬት ለማድረግ እዚህ ጋር ፋይል የሚሆን ኦፕሽን አለው። ፋይል እኛ ፕሮጀክት ነው፣ አዲስ ፕሮጀክት ክሬት እናድርግ ፕሮጀክት እንለዋለን። እዚህ ላይ የምንፈልገው ሲ++ ፕሮግራም ስለሆነ ኮንሶል አፕሊኬሽን ነው የሚባሉት። ኮንሶል ላይ ሴሌክት እናደርጋለን፣ ጎ እንላለን። እዚህ ጋር ኔክስት ማለት ነው የሚጠበቅብን። ዘን ሲ ነው ሲ++ ነው የምትፈልገው ይለኛል። ሲ ላይ ነው ዲፎልት ሴሌክት የተደረገው። ከፈለጋችሁ ላይ ከሆነ ወደዚህ ማምጣት ይኖርብናል። ዘን ኔክስት። እዚህ ጋር እንደምታዩት ፕሮጀክት ታይትል ይጠይቀኛል። ለምሳሌ እኔ ሲ++ ክላስ ልበለው። እሺ ሌላው እዚህ ጋር ዳይሬክተሪ ይጠይቀኛል። የት ነው ልታስቀምጠው ይሄን ፕሮጀክት ይለኛል። የፈለግኩበት ቦታ እዚህ ጋር ክሊክ አደረግና ላይክ ለምሳሌ እኔ ዶክመንት ውስጥ ኒው ፎልደር ክሬት ላድርግና ክላስ ፎር ሲ++ ብዬ እቺ ጋር ክሊክ አደርገዋለሁ። ሴሌክት ፎልደር ረዋለሁ። ጨረስኩ። ዘን ይህን ሴት ካደረጋችሁ ኔክስት ማለት ነው የሚጠብቅባችሁ። ቅድም እንዳልነው ኮድ ብሎክ ጂሲሲ ኮምፓይለር ነው የሚጠቀመው። እዚህ ጋር የምናስተካክለው ነገር አይኖርም። ጀስት ፊኒሽ ማለት ነው የሚጠበቅብን። እሺ ሪጎ ወርኪንግ ስፔሳችን ላይ አሁን ስታዩ ሲ++ ክላስ የሚል ፕሮጀክት አለን። ሶርስ ውስጥ ፕላስ ምልክቷን ክሊክ ስታደርጓት ይቺ ሜን የምትል .cpp የምትል ፋንክሽናችን እዚህ ጋር ትኖራለች ማለት ነው። ሜን ሲፒፒ ምንድነው? የሲ++ ኤክስቴንሽን ኔም ሆኖ ማንኛውም ፕሮግራም ሲ++ ፋይል ከሆነ ሲ++ ፕሮግራም ከሆነ ወይም ፋይሉ ኤክስቴንሽን ኔሙ ላይክ ዶክ ዶc እንደሚባለው pdf እንደሚባለው የሲ++ ፕሮግራም ኤክስቴንሽን ፋይሉ ምንድነው? .cpp ፋይል ነው ማለት ነው። ዳብል ክሊክ ስናደርገው ይሄንን ፕሮግራም እናገኛለን። ይሄ የማንኛውም ሲ++ ፕሮግራም ኢንትሪ ፖይንት ወይም መጀመሪያ ኢኒሻላይዝ የሚደረግበት ነው። እሱ ምን ይባላል? ሜን ፋንክሽን ይባላል። ይህን እያንዳንዱ ዲቴል የምናይ ይሆናል። እዚህ ጋር ምንድነው ኢንክሉድ ስትሪም አለ። ዩዚንግ ኔም ስፔስ ስትሪም ኢንቲሜን ሲአውት ሄሎ ወርልድ የሚላለ ዘን ሪተርን 0 የሚላለ። በተመሳሳይ መልኩ የሁሎቹ ፕሮግራም ማንኛውም ፕሮግራም ሲ++ ከሆነ ኢንትሪ ፖይንቱ ሜን ፋንክሽን ይኖራል። ይሄ ግዴታ ነው። ይህን ፕሮግራም ራን ለማድረግ ይህን አይዲ እዚች ጋር የምታያት ቢውልድ የምትላለች። ቀጣዩ ራን የሚላለ ቢውልድ ኤንድ ራን አለ። ማንኛውም ፕሮግራም
ኮምፓይል ወይም ቢውልድ ከተደረገ በኋላ ነው ራን የሚደረገው። ቢውልድ ኤንድ ራን አለው ይህም ፕሮግራም ራን አድርግልኝ ለማለት። እዚህ ጋር ኤረር ካለበት ኮዳችን ችግራችን ካለበት እዚህ ስፔስ ላይ መጠን ችግሩን ይነግረናል። እኛ እሱን ችግሩን አይተን እንረዳለን ማለት ነው። ፕሮግራሙ ኤክስኪዩት ሆኗል ሄሎ ወርልድ የሚል እንደዚህ አይነት ጽሑፍ ይሰጠናል ማለት ነው። ይሄ ምንድነው የኮድ ብሎክ ፕሮግራም አደራረግ ወይም አከፋፈቱ ፕሮግራም እንዴት እንደምንጀምር ኢኒሻላይዝ እንደምናደርግ ያየነ ማለት ነው። በዴቭ C++ እንዴት ማድረግ እንችላለን የሚለውን እንይ እስኪ። እዚህ ጋር እንምጣና ስታርቲንግ ፖይንታችን ላይ እንምጣና ዴቭ C++ ብለን ሰርች እናደርጋለን። ኦኬ ዴቭ ከፍቷል። በተመሳሳይ መልኩ አዲስ ፕሮጀክት ለመክፈት እዚህ ጋር ፋይል ኒው እንላለን። ዘ ፕሮጀክት ኮንሶል አፕሊኬሽን ነው የምንጠቀመው። ኦኬ እዚህ ጋር C++ መደረጉን ቼክ ማድረግ ይኖርብናል። C++ ቲክ ተደርጓል። ኦኬ ፕሮጀክት ኔም እዚህ ጋር መስጠት እንችላላችሁ። ለምሳሌ C++ ክላስ ነው ልበል እኔ። ኦኬ ዘን እዚህ ጋር ምን ብዬ ሴቭ ላድርግልህ? C++ ክላስ ብዬ ሴቭ ላድርግልህ እያለኝ ነው። ኦኬ ልበለው እኔ ወይም C++ ክላስ ኒው ብዬ ከዚህ በፊት ክሬት ያደረኩ ስለነበረ ነው ሴቭ እለዋለሁ። ሴቭ ስታደርጉት እንደዚህ ይመጣላችኋል። እዚህ ጋር ሜን ፋንክሽን ወርኪንግ ስፔሱ በተመሳሳይ ነው። C++ ክላስ የሚላለ ፕላስ ምልክቱን ስትጫኑት እዚህ ሜን ሲፒፒ የሚላለ እዚህ ጋር ሜን ሲፒፒውን ዳብል ክሊክ ስታደርጉት ይሄ ፕሮግራም ይመጣል። ይሄ ለC++ ኢንትሪ ፖይንቱ ነው ተመሳሳይ መልኩ ማለት ነው። ይህን ፕሮግራም ራን ለማድረግ አሁን በተመሳሳይ መልኩ እዚህ ጋር ቢውልድ የሚል ኮምፓይል የሚል ኦፕሽን አለ። ቀጣዩ ራን አለ። ሁለተኛው ኮምፓይል ኤንድ ራን አለ። ይህንን ስትጫኑ ይሄ ፕሮግራም ኤክስኪዩት ይሆናል ማለት ነው። ሌትስ ሴይ ይሄን እንሞክሩ። ኦኬ ሜን ፋንክሽኑ ሴቭ ላድርገው ወያለኝ ነው። ሴቭ አድርገው ለዋለሁ። ከዚህ በፊት የሰራችሁት ካለ ሪፕሌስ ያደርግባችኋል። በትክክለኛ ቦታውን መምረጥ ይኖርባችኋል። እየስትሉታላችሁ አሁን ራን የሆነ ኮምፓይል አድርጎ ራን እያደረገ ነው። ምንም ኢረር የለበትም። ፕሮግራሙ ኤክስኪዩት ሲያደርግ እንደዚህ ይሆናል። አሁን እዚህ ጋር ቀደም ምንድነው ሲአውት ብለን ፕሮግራም ሰጠነው ነበረ። አሁን ምንም ነገር አላወጣም፣ ግን ሪተርን ዜሮ ሪተርን ያደርግልን ምንም ነገር አይመልስም ማለት ነው። ፕሮግራሙ ኤክስኪዩት ሲደረግ ይሄን ይመስላል ማለት ነው። በተመሳሳይ መልኩ ሄሎ ወርልድ የሚል ፕሪንት ማድረግ አስፈለገ። ሌላ አሁን ይሄንን እናጥፈው እና እዚህ ጋር ምንድነው የምንለው ሲአውት ሄሎ ወርልድ ዘን ሰሚኮለን እዚህ ጋር ምን ብለን መጻፍ ይኖርብናል? ዩዚንግ ኔም ስፔስ std ይሄን በኋላ እንመለስበታለን ምን ማለት እንደሆነ። ከዛ ቢውልድ እናደርገዋለን። ኢረር የለበትም፣ ዋርኒንግ የለበትም እያለ ነው። ኮምፓይሌሽን ሪዛልታችን እዚህ ጋር ቼክ ስናደርገው እሺ ዘን ራን ማድረግ ነው የሚጠበቅብን። ራን ስናደርገው እንደዚህ ይመጣል ማለት ነው። ሄሎ ወርልድ። አሁን ዴቭ C++ ፕሮግራም ኢኒሻላይዝ ለማድረግ እንዴት ፋይል ክሬት ፕሮጀክት ክሬት እንዴት እንደምናደርግ ስታርቲንግ ኢንትሪ ፖይንታችን የት ላይ እንደሆነ አየን ማለት ነው። በኔክስት ክላስ ፋርዘር ዲቴል የምንነድ ይሆናል። ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። የእነዚህን ሶፍትዌር ሊንካቸውን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ዳውንሎድ ማድረግ ትችላላችሁ። ሃፒ አወር። ጉድባይ